ተቃጥየንም ትንሽ በዚህ ሰው እያየሽ ነው። ምንም አይነት ስራ አልሰራም እኮ ቤት ባዶ ነው ያለው። ወይ ቤት አላጸዳ ወይ ዕቃ አላጠበ። አሹ ወይ ሰላም ወይ ምን ስትሰራ ነው ያልከው? ምን ብዬ ነበረ? ዕቃ አታጠበ ዳቦ አላቦካ እስንገነኝ በለሽ ነበር እኮ ሰላምዬ፣ ግን ዛሬ ስለደከመኝ አልሰራው። ቆይ አንተ ምን ስትሰራ ነው የሚደክመህ? ምን ስትሰራ ነው የምትውለው? ምን ተባብለን ነበረ? እኔ ከስራ ስመጣ ደክሞኝ ነው የምመጣው። አንተ ስራ የለ ምንድነው የምትሰራው? እስንገረኝ። ሰራተኛ ከምን ቀጥር አንተ ብትሰራ ምን ችግር አለው እንዴ? ተዘፍዝፍ አይደል እንደምትውለው? ምን አለ የምትሰራ? እስከ ዛሬ እየሰራሁ አይደል እንዴ ሰላምዬ? ዛሬ እኮ ነው የደከመኝ። አሁን ምንም አይነት ወሬ አልፈልግም። ቶሎ ውሃ አምጣና ጠበኝ እግሬ። እኔ የምልሽ ሰላምዬ፣ ካልሆነ ለምን ሰራተኛ አንቀጥርም? አንተ ምን ልትሰራ ነው ሰራተኛ የሚቀጠረው? ሰላምዬ፣ ለስራው እኮ ችግር የለውም፣ ግን አንቺ እንደምትፈልጊም እያደረኩኝም አይደለም። በዚህ ላይ የሰራተኛ የምትከፊውን ወጪ ከፍል አድርግ ብዬ። ስማ፣ ዝም ብለህ አርፈህ ስራህን ስራ። ገንዘብ ለፍቼ ነው የማመጣው፣ እንዳንተ ተዘፍዝፌ አይደለም። እሺ? መች ተዘፈዘፍኩ ሰላምዬ? ታውቂያለሽ፣ ሲቪ ያላስገባበት የትም ቦታ የለም። እንዳለ ደግሞ ሴት ነው የሚቀጥሩት። እና ቆይ ሴት የሚቀጥሩ ከሆነ ለምን አንተ አይቀጥሩህም? በል ሂድና ውሃ አምጣልኝ ጠበኝ። ደግሞ ያወራል እንዴ ሴት ምናምን ይላል። ሴታ ሴት